አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ለመጀመሪያ ጊዜ ኡምራ አድርገናል። ኡምራ የሚያስደረገን አህመድ ወሎ ነው። እንግዲህ ወላሂ አልሐምዱሊላህ በረካሁ እንደምትመለከቱት በጣም ደስ ይላል። እየቀረጸኝ ነው እሱ። አላህ ወላሂ ቦታ በጣም ደስ ይላል። አላህ እናታችሁንም አባታችሁንም እያመጣችሁ ሀጅና ኡምራ የምታስደርጉ አላህ ያድርጋችሁ ወላሂ በቃ ቦታው ደስ ይላል። ከየትም ያሉ ሰዎች ብሄር የለ ዘረኝነት የለ እዚህ ውስጥ ወላሂ ማሻአላህ በቃ ከየትኛውም ዓለም ያለ ሰው እዚህ መጥቶ ትገናኛላችሁ። በቃ የሚሰማችሁ ስሜት ወላሂ በጣም ደስ ይላል። እና ከስራ በፊት ወደ ስራ ከመግባቴ በፊት አህመድ ወሎ ኡምራ አድርጉልኝ አሰሪዬን አስፈቀደኝ። አሰሪዬም ደግሞ ችግር የለውም ያደርጋለው። እንግዲህ አህመድ ወሎ በረካ የሆነ አላህ እንግዲህ በምን እገልጸዋለሁ? ኡምራ ማስደረግ መቼም ቀላል አይደለም። ብቻ በረካ ይሁን። ብቻ ለመጀመሪያ ጊዜ እንደምትመለከቱት በቃ አደረኩኝ፣ ደስ አለኝ። ለስራ ነበር የመጣሁት። ያው ከስራ በፊት ኡምራ ማድረግ አለብህ ብሎ አስፈቅዶ አስደረገኝ። አልሐምዱሊላህ እና ደስ ያል በቃ ቦታው ያለው ነገር ማለት ነው። ወላሂ አላህ የምትዘይሩ ያድርጋችሁ፣ ቤተሰቦቻችሁን የምታዘይሩ አላህ ያድርጋችሁ። እና ቦታው በጣም በቃ ደስ ይላል። ማሻአላህ ነው። እንደው አላህ ሰፊ ርዝቅ ይስጠንና ያሰባችሁትን ያሳካላችሁ፣ ሀጃችሁን ይሙላላችሁ። ጓደኞቼ ያው አልረሷችሁም ኢንሻአላህ። ያላገባችሁም አላህ ይዘውጃችሁ። ወላሂ ርዝቁንም አላህ ይስጣችሁ ኢንሻአላህ። የምወዳችሁ ጓደኞቼ እንዴ ሁላችሁም ማለት ነው፣ ሁላችሁም ኢንሻአላህ። አንድ ቀን ደግሞ እዚህ ቦታ ላይ እንገናኛለን ኢንሻአላህ። እና ወደ ስራ ከመግባታችን በፊት እንደዚህ ፏፏለ ምናምን ጅዳን ምናምን ጎበኘን። ጅዳ ባህል ላይ ምናምን እሱን ደግሞ ቀጣይ ቪዲዮ ላይ ልክላችኋለሁ ማለት ነው። እና ከዚህ በኋላ የምሰራው ምናምን ልክላችኋለሁ ኢንሻአላህ በዚሁ ቪዲዮ በዚሁ ቻናል። እንግዲህ እንደምትመለከቱት በቃ ፏፏ ምናምን እያለ ነው እዚህ ጋር በጣም ደስ ያለ ምናምን በቃ እኔ ለመጀመሪያ ጊዜ ስለሆነ ወላሂ በቃ ምን ልበላችሁ በቃ የሆነ ነገር ራሴ ለራሱ አላውቅም። በቃ እውነትም አልመሰለኝም። በቃ እዚህ ቦታውን ራሴን ሳገኘው ወላሂ ለራሴ ራሱ አላመንኩትም። በቃ ህልም ነው የሆነብኝ። በቃ ደንግጫለሁ ምናምን ነገር ሁሉም በቃ ያ አላህ ማሻአላህ በቃ እዚህ ቦታ ወላሂ ኢንሻአላህ አንድ ቀን ሁላችንም የምንገናኝ አድርገን ኢንሻአላህ። የኔም ሰርግ ደግሞ እዚህ ቦታ ነው የሚሆነው ወላሂ ኢንሻአላህ። አሁን እዚህ መጥቼ ከነየትኩት የመጀመሪያው ነገር አንዱ እዚህ ነው ወላሂ ኢንሻአላህ። የኔ ሰርግ ማለት ነው ኒካ ማስረው ወላሂ እዚህ ሆኜ ነው ለካ እዚሁ ነው የታሰረው።